ደ ጄኔሮ ታሪክ በ16ኛው መቶ ክፍለ ዘመን ፖርቹጋላውያን አሰሩት። ጓናባራ ቤይ ደርሰው ከተማዋን ሪዮ ደ ጄኔሮ ብለው ሲሰይሟት ነው የሚጀምረው። ትርጓሜውም የጥር ወር ወንዝ ማለት ነው። ከተማዋ ከ1763 እስከ 1960 ድረስ የብራዚል ዋና ከተማ በመሆንም አገልግላለች። ነገሩ እንዲህ ነው። ብራዚል የፖርቹጋል ቅኝ ግዛት በነበረችበት ጊዜ 1808 የፈረንሳዩ ናፖሊዮ ፖርቹጋልን ይወራል። ወረራውን ተከትሎ የወቅቱ የፖርቹጋል ንጉሳውያን ቤተሰብ ጓዛቸውን ጠቅልለው ወደ ሪዮ ደ ጄኔሮ ያቀናሉ። በዚህም ምክንያት ከ1808 እስከ 1821 ሪዮ የፖርቹጋል ዋና ከተማ በመሆን አገልግላለች። እነሆ የዛሬው መዳረሻችን። ስለ ኳስ ሲነሳ የብዙ ሰው አይምሮ ላይ የምትመጣው ሀገር ያለ ፓስፖርትና ያለ ቪዛ ወደ ብራዚል ተጉዘን አስደናቂ ታሪኮቿን፣ የቱሪስት መስህብ የሆነውን የስፖርት ስርዓቷንና ስለ ሪዮ ደ ጄኔሮ እንቃኛለን። ቪዲዮውን አይተው ሲጨርሱ ደግሞ ከወደዱት ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግዎን አይርሱ። በሚገርም ሁኔታ ብራዚል የነ ፔሌ፣ ትልቁ ሮናልዶ፣ ቪኒሺየስ ጁኒየር፣ ኔይማር፣ የነቦቾና ሌሎችም ያልጠቀስኳቸውን ተጫዋቾች ያፈራች ትንግርታዊ ሀገር ነች። አሁን እነዚህ የጠቀስኳቸው ሁሉ ከብራዚል እምብርት ከሆነችው ከሪዮ ደ ጄኔሮ ከተማ ነው የወጡት ቢባል ማን ያምናል? ብራዚል የእግር ኳስ ሱሳም ናት። ከመላው ዓለም የተሰባሰቡ በዘር በሃይማኖት፣ በቋንቋ የማይገናኙ